የፈብራው ሴንትራል ወይም ደግሞ ሁልጊዜ እንደሚያወጡት የኮንሱመር አሶሲዬሽን ማለት ነው የደንበኞች ህብረት እንግዲህ አሁን ባለው መረጃ መሰረት እንግዲህ ወደፊት ማለት ነው ሱፐር ማርኬቶች በሬስቶራንቶች እና በካፌዎች ላይ ማለት ነው እንግዲህ ሆይ ፊገር በጣም በተወሰነ ጊዜ ሊሚትድ እየሆነ ነው ወይም ደግሞ ኮምፕሌትሊ አፕገሌንት ወይም ደግሞ ማይቀበሉበት ደረጃ እንደሚደርስ ተጠቅሷል። ከዚህ በኋላ ጥሬ ገንዘብ ማለት ነው በደንብ አስተውሉ። ሱፐር ማርኬት፣ ሬስቶራንት፣ ካፌና ይሄን ያህል ኖትፋል በጣም አንገብጋቢ ከዛሬ ጀምሮ አንቀበል የሚባል ነገር የለም። ነገር ግን እኔ ቀድሜ ነው የምነግራችሁ። አሁን እንድትማወቅ የሚያስፈልገው ምንድነው ባርጌል ጥሬ ገንዘብ ሙሉ ለሙሉ አልተከለከለም፣ በቅርቡም አይከለከልም። ነገር ግን ቴንደንሲው አዝማሚያው ግን በአንዳንድ ቦታዎች ላይ ሱፐር ማርኬቶች ኮምፕሌትሊ ላይቀበሉ የሚችሉበት ሁኔታ ሊመጣ ይችላል እና ይህንን ነገር ጀስት ለማወቅ ለኢንፎርሜሽን ይጠቅማል። ኮምፕሌትሊ አልተከለከለም። GEAS የሚባለው ወይም ደግሞ በጀርመንኛ GEAS ይሄ ምንድነው? Gemeinsamen Europäischen Asylsystems ተብሏል። የአጠቃላይ የአውሮፓ የጋራ የአሳይለም ሲስተም በጋራ አድርገው ወስነውበታል ማለት ነው። ኦልሬዲ ባይ ዘ ዌይ መቼ እንደተወሰነ እዚህ ጋር በደንብ ለእናንተ በ3/09/2025 ላይ ሴፕቴምበር ላይ ተወስኗል። ባይ ዘ ዌይ ይሄ ተወስኖ አጠቃላይ ጀርመንም ተስማምታለች። 2024 አዙሮ አምጥተው ጀርመንም ተቀበላለች። ጀርመን የተቀበለች ሴፕቴምበር 3 2025 ነው። የአውሮፓ ህብረት ግን ቀድሞ ነው የወሰነው 2024 ላይ ነው። ጀርመን ከከፍተኛ ክርክር ከፓርላማ በኋላ መጨረሻ ላይ ካቢኔቱ በሽሎስን አድርጓል። ይሄ አዲስ የአሳይለም ሲስተም አጠቃላይ የ27ቱም የአውሮፓ ሀገራት የተስማሙበት ነው። እያንዳንዱም የጊዜ ገደብ ተሰጥቷቸዋል። በደንብ አዳምጡኝ። የጊዜ ገደብ ተሰጥቷቸዋል። አሁን ያለነው ጃንዋሪ ነው። እስከ 6ኛ ወር ጁን ድረስ ማለት ነው ሁሉም ወደ ህገ መንግስታቸው ማስገባት አለባቸው። ወደ አዙል ገዜት ውስጥ ወደ ከለላ ህጋቸው ውስጥ ማስገባት አለባቸው እና መጀመር አለባቸው። ያ ማለት ጀርመን ፈረመች ማለት ይሄንንም የአውሮፓ ህብረቱን ፈረመች ማለት ያንን የማስፈጸም ግዴታ አለባት፣ ፈርማለች ማለት ነው። ስለዚህ በአውሮፓ ህግ ነው ጀርመንም የምትሄደው ማለት ነው። ከዚህ በኋላ ፕላንት የተደረገው ወይም ደግሞ ይህንን ፕላን ያደረጉት እንግዲህ በተለይ ከድንበር ላይ ባሉ ግሬንስ ፈርፋረን ይባላል። ግሬንስ ፈርፋረን ማለት እንግዲህ ድንበር ላይ አንድ ሰው ጥገኝነት ሲጠይቅ ወደ ጀርመን በሚገባበት ሰዓት ድንበር ላይ ይዞ ጉዳዩን አጣርቶ እዛው የመጨረስ ጉዳይ ነው። ሌላው ደግሞ ሜር ፎር ፕሩፍንግን ባይ ዴ አይንራይዘ ወይም ደግሞ ወደ ጀርመን በሚገባበት ጊዜ በአውሮፕላን ጣቢያዎች ሊሆን ይችላል መግቢያዎች ላይ በደንብ ከፍተኛ ጠንከር ያለ ቁጥጥርና ክላረሶች ቴንሽካይት ወይም ደግሞ የሚመለከታቸውን አካላት ግልጽ በሆነ መልኩ ማስኬድ ነው። እንዴት ሃርት ነው ሚልድ ነው ወይም ጠንከር ያለ ነው ጀርመን ውስጥ በራራ መልኩ ነው ይሄን ነገር ትፈጽሟለች የሚለው ክፍት ነው። ባይ ዘ ዌይ ይሄ ነው ተብሎ የተቀመጠ ነገር የለም። ነገር ግን የአውሮፓ ህብረት ያጸደቀው ምንድነው እስከ 2026 ድረስ ጁን ሁሉም የአውሮፓ ሀገራት ይህንን ህግ ተግባራዊ ማድረግ አለባቸው የሚለው ነው የሚያስማማን። ስለዚህ ምንድነው ቫስ ኢስት GEAS ምንድነው? GEAS ወይም ደግሞ GEAS የሚባለው ምንድነው? እንዳልኳችሁ በጀርመንኛ Gemeinsame Europäischen Asylsystem ነው። አጠቃላይ እንግዲህ ጀርመን የምትመራው በዛ ይሆናል ማለት ነው። እንደምታውቁት አንዱ ሀገር ከፈረመ ሁሉም ጋር ነው የሚሄደው። ለምሳሌ ደብሊንን መውሰድ ይቻላል። አሁን አንዱ ሀገር አሻራ ካለ በቃ ያንን ስለፈረማችሁ ተመለስ ትላችኋላችሁ ጀርመን። ለምሳሌ አንድ ሰው የጣሊያን አሻራ ይዞ ከመጣ ጀርመን ምን ትላለች? ተመለስ ነው የምትለው። ለምን? ደብሊን ላይ ፈርማለች። ደብሊን ፈርኦርዱንግ ቁጥር 3 ላይ ተፈራርመዋል ማለት ነው። ስለዚህ አሁንም ይሄ ቀጥታ የአውሮፓ ህብረቱ አሳይለም ሲስተም በዚህ ነው የሚሄደው ማለት ነው። በዚህ ከሄደ ማለት ጀርመንም አፕላይ ታደርጓለች ማለት ነው። የመጀመሪያው ምንድን ነው የሚለውን እንይ። አንደኛው ምንድን ነው? አዙል und Grenzverfahren ነው የሚለው። ስለዚህ አንድ ሰው ማለት ነው በአውሮፕላን ከመጣ ከዚህ በኋላ ጀርመን ውስጥ በአውሮፕላን ሲመጣም በመርከብም ይምጣ በውሃም ይምጣ በምን ይምጣ የአውሮፓ ህብረት ድንበርን በሚነካበት ጊዜ እና ዲሬክት ማለት ነው በቀጥታ ፍሉግ ሀፈን እዛው አየር መንገድ ላይ ወይም ደግሞ ሀፈን ወደብ ላይም ቢሆን እዛው ፕሩፍ መደረግ ማለት ነው። እዛው ጉዳዩን ፕሩፍ አድርጎ እዛው ጨርሶ እዛው ጣጣውን ጨርሶ ወይ ይገባል ወይ እንዳይገባ ይደረጋል ማለት ነው። አልዞ ይሄ ከዚህ በፊት የነበረው አሰራር ቆይ ምንድነው ያለው አሰራር ጉዳይ ይጣራል፣ መጠየቅ ትችላለህ። እንደዚህ ብዙ አይነት ነገሮች ነው ያሉት ባይ ዘ ዌይ። ከዚህ በኋላ ግን የሚሆነው ምንድነው እዛው አውሮፕላን ማረፊያ ላይ እንደገና ወደብም ከሆነ ወደብ ላይ እንደዚህ ጉዳዩ እዛው ተጣርቶ እዛው ተወስኖ ለምሳሌ ቪድ ካይን ሹትስ ገቨርት ዳን ፎልክት አይን ሩኬር ፈፋር እና አሁን እንግዲህ ምንድነው የሚለው እዚህ ጋር ህጉ ላይ
በ12 ሳምንት ውስጥ ዳስ ኢነርሃብ ፎን 12 ቮክን አይነ ኢሚግሬሽን ዞን በ12 ሳምንት ውስጥ ወዲያውኑ ማለት ነው ጉዳዩን አጣርቶ ወስኖ ሰውየውን ወደ ጀርመን ማስገባት ወይ መመለስ ነው የሚሆነው ማለት ነው። ስለዚህ ይሄ ትንሽ ጠንከር ያለ ህግ ነው። ሌላው ደግሞ ስክሪኒንግ ምን ይመስላል? ስክሪኒንግ ከኢሮዳክ ማለት እንግዲህ እያንዳንዱ ሰው የጣት አሻራ ማለት ነው። እንግዲህ ወደ 7 ሚሊዮን እንግዲህ በ2024 የወጣው ዳታ ባለፈው እንደነገራችሁ ከ7 ሚሊዮን በላይ የጣት አሻራ አለ የተመዘገበ ማለት ነው። እያንዳንዱ ሰው ወደ አሳይለም ሲጠይቅ በተለይ በፈረንሳይ በጀርመን በተለያየ ሀገር ሲሄድ ከ7 ሚሊዮን በላይ አሻራ አለ እና አሁን በህገወጥ መንገድ የሚገቡትን ማለት ነው በጥቂት ቀናት ውስጥ ያንን ቼክ ማድረግና ያ ሌላው ደግሞ ምንድነው አዲስ የሚጨምረው የጌዙንታይት የጤና ጉዳይም ካለ እዛው ኢሮዳክ ላይ ሴቭ እንዲደረግ ማለት ነው። የጤና ነገር ጉዳይ ካለ ሌላው ደግሞ ዚሸራይት የደህንነት ሁኔታ ያ የዚሸራይት ቼክ እና ጌዙንታይት አጠቃላይ ከዛ ቢዮሜትሪክ ዳታ ወይም ነው አጠቃላይ የቢዮሜትሪክ ዳታዎቹ በሙሉ በኢሮዳክ እንዲቀመጡ በፊት ያው እንደምታውቁት ኢሮዳክ ላይ በብዛት አሻራ ነው የመቀመጥ የጤና ሁኔታ የደህንነት ሁኔታ ሰውየው ሪስክ የሚያመጣ ሰው ነው ምናምን አጠቃላይ ከሴኩሪቲ ጋር በተያዘ ማለት ነው በሙሉ የሰውየውን ፋይል ሴቭ የሚደረግ ማለት ነው ሴቭ ይደረግ። ስለዚህ ኤቭሪቲንግ በአሻራ ሰውየውን ያለበትን ሁኔታ መያዝና ማወቅ ይቻላል ማለት። ስለዚህ ያ ደግሞ ማለት ነው ሁሉም የአውሮፓ ህብረት ሀገራት ያንን አክሰስ ማድረግ እንዲችሉ ማለት ነው እንደዛ ይደረጋል። ይሄ ስክሪኒንግ እና የኢሮዳክ የሚባለው የበለጠ ከፍ ያለና በጣም አስተማማኝነቱ ከፍ ያለ ነው የሚያደርጉት ማለት ነው። ይህን እነሱ ተስማምቶ ጨርሰውበታል። ወደ ተግባር ወስዶ ህጋቸው ላይ ማስገባት የሚጠበቅባቸው 5 ወር ነው የቀራቸው ማለት ነው። ሌላው ዚሸረ ድሪት ሽታተን የሚባሉ አሉ። ሶስተኛ ሀገራት የሚባሉት ለምሳሌ አልጄሪያ፣ ሞሮኮ፣ ጋና እኔም በስራ አጋጣሚ አውቃቸዋለሁ። ለምሳሌ ከሞሮኮ፣ ከአልጄሪያ፣ ከቱኒዚያ ምናምን። አሁን እንግዲህ አይንሽቱፈን የሚባል ነገር አለ። መመደብ ሀገራት ደህና ናቸው ወይም ደህንነታቸው የተጠበቀ ነው ተብሎ በየመደቡ የሚቀመጡ አሉ። ስለዚህ አሁን ዚሸር ከሚባሉት ውስጥ አሁን ለምሳሌ አዳዲስ ሊስት ውስጥ የገቡ አሉ። በዚሁ አጋጣሚ ኤርትራ አልገባችም፣ ኢትዮጵያም አልገባችም። ያ ነገር ግን ሌሎች ሀገሮችም እንደዚህ እየገቡ ነው። ለምሳሌ ጋና ቆይታለች። አሁን ደግሞ አልጄሪያ፣ ሞሮኮ፣ ሌሎች ሀገሮች ተጨምሯል። ይሄ ዚሸር የሚባሉት ሀገራት ኮታቸው በጣም እየጨመረ ነው። ያ ማለት አሳይለም የመቀበል ቻንሳቸው በጣም የማግኘት ቻንሳቸው ከዚህ ሀገር የሚመጡ ዜጎች በጣም የወረደና ዝቅ ያለ ይሆናል ማለት ነው። ከመንጃ ፍቃድ በተያዘ ሳይረፍድባችሁ መቀላቀል ትችላላችሁ። ሰኞና ሮብ ነው ከ19 እስከ 21 ሰዓት መንጃ ፍቃድ ትምህርት ተጀምሯል። 3ኛው ዙር ነው። 1 ክላስ ተምሯል። ጆይን አድርጉ። ሌላው ፌብሩዋሪ 3 የሚጀምረው የቤዝ ቫይ ትምህርት ነው። ካሁኑ ግሩፕ ክሬት አድርገን ትምህርታችንን ለመጀመር ዝግጅቱን ጨርሰናል ማለት ነው። አሁን ያሉት እየተማሩ ያሉት ቤዝ ቫይ የሚጨርሱት ጃንዋሪ 30 ነው። ልክ እነሱ እንደጨረሱ ወዲያውኑ የሚጀምረው የቤዝ ቫይ ትምህርት ነው ማለት ነው። ስለዚህ መመዝገባችሁ እንዳትረሱ። ሌሎች ቋንቋ የጠየቃችሁን ሰዎች አሁን ሌሎቹ ትምህርት ላይ ናቸው። 1 ወር ከግማሽ 2 ወር ሆኗቸዋል። ያው አይንስም የተጀመረን ያለው ቢአይንስም የተጀመረን ያለው ስፕሬሽን ክላስ የተጀመረን ያለው። ስለዚህ አዳዲስ ኮርሶች እስኪወጡ በትዕግስት እንድትጠብቁ አሳስባለሁ። ለምሳሌ በከፍተኛ ሁኔታ በሽታርክ ፎን ሚግራሲዮን በስደት ወይም ደግሞ በከፍተኛ በስደት የተጠለቀለቁ ሀገሮች ካሉ ከሌሎቹ የአውሮፓ ሀገራት ከፍተኛ ድጋፍ ማግኘት እንዳለባቸው ይሄ ውሳኔ ያስቀምጣል። በተለይ ደግሞ በአውፍናም በመቀበል ስደተኞችና የፋይናንሻል ወይም የፋይናንስ ድጋፍ እንዲያገኙ ከፍተኛ ድጋፍ ይሄ መደጋገፍ ማለት ነው። ለምሳሌ አንዷ ሀገር ላይ ከፍተኛ ስደተኛ ከበዛ ያንን እርስ በርስ ለመደጋገፍ ማለት ነው። ይህንን አጽድቀዋል እነሱ። ሌላው ቤቬጉንግስ ፍራይሃይት ኦንድ ሀፍት እና የመንቀሳቀስ ነፃነት የእንቅስቃሴ ነፃነትና እስር ማለት ነው። በተለይ ደንብ በሚጥሱ ሌሎች ላይ ማለት ነው። ለምሳሌ ባይ ፈርሽቶስን ጌገን አዙል አውፍላግን ያ ኦደር ባይ ፍሉክት ግፋር ይሄ እዚህ ጋር በተለያዩ አንዳንድ ደንብና ህግ በሚጥሱ ደግሞ ስደተኞች ላይ ደግሞ የመንቀሳቀስ እገዳ ሊካሄድ ይችላል በአውሮፓ ውስጥ ማለት ነው። እስርም ሊሆን ይችላል ባለበት ሀገር ማለት ነው። እንግዲህ አውሮፓ እንደ አንድ ስለምትሆን ሁሉም ጋር እንትን ይችላል። ይሄ ግን እያንዳንዱ በየአንዳንዱ ሰው ኬዝ ይለያያል ማለት ነው። ሌላው ላይስቱንግስ የሚሰጠውም ድጋፍ በተለይ በመኖሪያ አካባቢዎች ላይ ህግ የሚጥስ ወይም ደግሞ ማይመዘገብ ወይም ደግሞ አንዳንድ ህጎችን የሚጥስ ከሆነ እንግዲህ ምንድነው ላይስቱንግ ይሄ በቃ ዝቅተኛ የሆነ ድጋፍ ነው የሚደረግለት። በጣም ዝቅ ያለ ድጋፍ ነው የሚሆነው ማለት ነው። ሌላው አርባይትስ ማርክ ሱጋን እንግዲህ ከስራ ጋር በተያያዘ እንግዲህ አዲሱ ህግ ላይ ምንድነው ይሄንን ራሱ የ6 ወርና በ3 ወር ውስጥ የመስራቱን ህግ ራሱ መስራት የማይፈቀድላቸው አገራት አሉ። እነማን ናቸው ካለን አውስገኖመን ዚን ፐርሶነን አውስ ዚሸረ ሄርኩንፍት ሽታተን ከየት የመጡ ናቸው? ይሄ ሰላም ደህንነታቸው ተጠበቀ ተብሎ
ሌቭል ካረጓቸው አይን ሽቱፉን ካረጓቸው ሀገራት ማለት ነው። እና እነሱ ለምሳሌ በፊት ሞሮኮች አልጄሪያዎች ይፈቀድላቸው ከነበር አሁን ከዛ ብቻ በመሆነ አትሰራም ማለት ነው ስራ። በ2006 የጀርመን ዜግነት አፕላይ በምታደርጉበት ሰዓት ሆን ብሎ የተሳሳተ መረጃ የሚያቀርብ እና የሚያጭበረብር እና ወደፊት ከበድ ያለ ቅጣትና በጣም ደግሞ ከከፋ እንግዲህ 10 ዓመት ሽፔረው የ10 ዓመት ሰዓት ጊዜ ማለት ነው አይንበርጎንግ ማድረግ እንዲከለከል የሚያስችል ህግ ወጥቷል። እንግዲህ ይሄን እንደነገርኳችሁ ከዚህ በኋላ አንትራግ የምታደርጉ ሰዎች በጥንቃቄ አንትራግ እንድታደርጉ። በአሁኑ ሰዓት እንግዲህ አዳዲስ ሰዎች ሲመጡ በፊት ጥሬ ገንዘብ ቢሰጥ ነበር። እንደ ሄሰን እኛ ጋር ጨምሮ ሌሎችም ጋር ተጀምሯል። ታውቃላችሁ ስደተኞች ሲመጡ ገንዘባቸውን በካርድ እንዲያወጡ ማለት ነው። የሚገዙት በሙሉ አስቤዛቸውን ሁሉ በካርድ እና ጥሬ ገንዘብ እስከ 50 ዩሮ ማውጣት እንደሚችሉ ይታወቃል። አንዳንድ ቦታ ቡንደስሊንደሮች ከፍ እንደሚል ይታወቃል ማለት ነው። ያው እንደምታውቁት ዋናው ዓላማው እንግዲህ ስደተኞች ገንዘብ ጥሬ ገንዘብ በያዙ ቁጥር ለደላላ የመክፈል ገንዘባቸውን እንትን ማለት ነው ዋናው የውስጥ ሀሳቡ ማለት ነው። ያ በብዛት ሲተነተን እንደዛ ነው። ያንን ለማስቀረት ነው ይሄ የቤትሳል ካርድ የሚባለው በክፍያ ካርድ ገንዘብ የመቀበል ሁኔታ በአሁኑ ሰዓት ከዚህ በኋላም ሌሎች ቡንደስሌንደሮች እያስፋፉት ነው ያሉት። ብዙ ጊዜ እንግዲህ ፖለቲካ ላይ ነው ውሳኔ የሚደረገው ማለት ነው። እንግዲህ ካያችሁ የሰው ይሄ ሜንሽልሽ የሚባል አለ፣ ሬሽትልሽ የሚባል ነገር አለ ጀርመን ውስጥ። ሜንሽልሽ ማለት በሰብአዊነት ነው። አይ በቃ እንደዚህ ሆኖ ነው እንዲህ ተቸግሮ ነው እንደዚህ ሆና ነው የሚባል ነገር አለ እና በወርድ ላይ ደግሞ ሜንሽልሽ ሳይሆን ምንድን ያለው ሬሽትልሽ ነው። ሬሽትልሽ ማለት ከህግ አንጻር ምን ይላል ምን ይገባዋል፣ ያ ከህግ አንጻር ምን ይገባዋል የሚለውን ነገር ነው የሚታየው። በቃ ሰውየው ለምሳሌ ክፉ ላይሆን ይችላል፣ ነገር ግን አዝኜለታለሁ ግን ደግሞ ህጉ እንደዛ አይፈቅድም። ያ ሬሽትልሽ። ስለዚህ ሬሽትልሽ በብዛት ቼክ ማድረግ ያለብን ሬሽትልሽ የሚለው ፓርት ላይ። ደሱ ሚዲያ አሁን የሰዎችን ታሪክ ሊያቀርብላችሁ ነው፣ ሪያክሽኖችን ሊያቀርብላችሁ ነው። የኔን ምልከታዎች በጣም አስተማሪ ነገሮች ተዘጋጅተውላችኋል። ዲስክሪፕሽን ላይ ደሱ ሚዲያ አለ። ሁላችሁም ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እኔ ምንም አልጠየቅኩም፣ ሰብስክራይብ አድርጉ ነው። እሱንም እናንተ ሊጠቅማችሁ የሚችል ነገር ነው። በአባቴ ስም ነው የተሰየመው። ይህን ሚዲያ ደግሞ በደንብ ማስፋት ፈልጋለሁ። በተለይ በመላው ዓለም ተደራሽ እንዲሆን ፈልጋለሁ። ይህንን ፍላጎቴ ሊሳካ እናንተ ማገዝ ትችላላችሁ። ጀርመን ያለውን አትሊስት ሰብስክራይብ እንድታደርጉ ለሰዎችም ሼር እንድታደርጉ ዲስክሪፕሽን ላይ ያለላችሁ እባካችሁ ገብታችሁ ሰብስክራይብ አድርጉ። እኔ ኦቱ ፈርትራክ ከገባው 7 ወር ሆነኝ። ከተስማማንበት ውጭ ነው የሚቆርጡብኝ። ፈርትራክ ከመውጣት እችላለሁ ወይ? ኦኬ። የወንድማችን ችግር ብዙዎቻችን ላይ ያለ ነገር ነው። በተለይ ፈርትራክ ብዙ ጊዜ የሚያዋክቡ ቤት ውስጥ ራሱ ዋይፋይ እንትን ላለን ክሊንግ አድርገው ይመጡባቸዋል። እኔ እንኳን አጋጥሞኛል። ክሊንግ አድርገው ይመጣሉ። እንደዚህ ነን በዚህ ያው በቃ ማለት ያ ቱት ሚ ላይድ ቢተ እሽፊል ጋር ኒክስ ካውፈን ምንም ነገር አልፈልግም ዳንክሽን እዛው በሰላም ቻው ማለት ትችላላችሁ። ባይዘዌ ግን የቋንቋ እንትናችን ያውቁና በተለይ አንዳንድ ወጣቶች አጣድፈውን ቶሎ ለማስፈረም ይሞክራሉና ብዙ ሰው ያ አለስ ጉድ ያ ብሎ ደንግጦ የሚፈርምበት ሁኔታ ነው ያለው። ይህንን በተደጋጋሚ ተናግሬ ያለው ፈርትራክ ስትፈርሙ እያንዳንዱ ነገር ቼክ ለማድረግ ሞክሩ። ኦፍኮርስ በጀርመንኛ ደቃቅ ጽሁፍ 10 ምናምን ፔጅ ይደብራቸዋል አውቃለሁ። ግን ትሮትስዴም ቪሽቲክ ነገሮች መቼ ነው ፈርትራኩ የሚያልቀው መቼ ነው የሚለው ነገር ማወቅ ይኖርባቸዋል። ሄንዲ ፈርትራክ ጀርመን ውስጥ 2 ዓመት ነው ቫሊድ። ከዛ በኋላ ግን በየወሩ ኩንዲጉም ማድረግ ትችላላችሁ። ስለዚህ ወንድሜ ኦቱ ላይ ፈርትራክ ካስገቡ 7 ወር ሆኗል። አንተ ምናልባት በቋንቋ ምክንያት ወይም በአንዳንድ ነገሮች እንትን አድርገዋል። ምናልባት እስከ 2 ዓመት ሊያስከፍሉ ይችላሉ። በጣም የተጋነነ ነገር ከሆነ እስቲ ምናልባት አንድ ሰው ካሪታስ ወይም የሚያማክሩ ሰዎች ካሉ ቼክ ለማድረግ ትችላለህ። ፕራይቬትሊ ወይም ደግሞ ለማማከርም ሞክር። እንደዛ ብታደርግ ጥሩ ነው እና ብዙ ሰው ሳይፈልግ የማይሆን ፈርትራክ ፈርሞ በየወሩ ራተን ሳሎን የሚከፍል ማዕት ሰው ነው ያለው ጀርመን ውስጥ በጣም ብዙ ሰው። ሰላም ዳንኤል፣ ስለምትሰጠን መረጃ በጣም ነው የማመሰግነው። የኔ ጥያቄ እኔ ለምሳሌ ኢንተርቪው ከጨረስኩ 11 ወር ሆኖኛል። እስካሁን መልስ አልመጣልኝም። ስለዚህ የኔ እስከ ጁን ከቆየ በአዲሱ ህግ ሊታይ ይችላል ወይ ወዴት ነው የሚለው? ያ ምክንያቱም ናይን በአዲሱ ህግ አይደለም። በአዲሱ ህግ ራሱን የቻለ ነገር ይዞ ይመጣል። ከዚህ በኋላ ለሚገቡት ነው እና ኦልሬዲ ኢንተርቪው ያደርግሃል። አንተ ኦልሬዲ በአርባይቱንግ የተደረገ ነው እየተሰራ ነው። የሚመለከተው ነገር ያለ አይመስለኝም። ምክንያቱም ይሄ አጠቃላይ ያው ኦፍኮርስ የአዙል ገዜትሱ ወይም ደግሞ የሚሻሻልበት ሁኔታ አለ እዛው ህግ ላይ መግባት ይኖርበታል። ግን አብዛኛው አንተ አሁን ለምሳሌ ወንድሜ ኢንተርቪው አድርገህ ጨርሰህ እየጠበክ ነው ያለው። ኦልሬዲ ተደርገሃል፣ ገብተዋል እና ፕሮሰሱን ቀጥታ ዲሬክት ላይነካው ይችላል። አዲስ ስለሚመጡት ላይ ነው ፎከስ የሚያደርገው። በቃ አጠቃላይ በተለይ ስደተኛን መከፋፈል ከአሻራ ጋር በተያያዘ እንዴት ማኔጅ ማድረግ እንዳለባቸው አሁን ስላቃታቸው ነው በዛ
በፍርድ ቤት ሪጀክት መውጣት አለበት የተባለ ሰው ምን አማራጭ አለ? ፔቲሲዮን ፈርፋረን የሚባል አማራጭ አለ። ጸጋዬ ያ ፔቲሲዮን ፈርፋረን የሚባል ቪዲዮ ሰርች የላቸዋለሁ። ፔቲሲዮን ፈርፋረን አሁን አንድ ሰው ከፍርድ ቤት እንኳን ሪጀክት ቢባል ሰውየው ኢንተግሬት አድርገዋል ኢቨን ማለት ነው። ዲያኮኒ ካሪታስ ምናምን ያውቁታል። ሌሎች ዜጎች ይጠቀማሉ። ይህንን ሰርቻለሁ። ኢቨን ፔቲሲዮን ፈርፋረን ማለት እንዳትወጡ ከዚህ ሀገር እንዳትወጡ ይህን ነገር ለማስቀረት የሚጠቅም እንትን ነው እና ምን ኢንተግሬት አድርግ ያለው ለዛ ነው። ቋንቋ ተማሩ እንትን በሉ ምለው ያ ነው አንዱ አድቫንቴጅ። እና እዚህ ሀገር ኢንተግሬት ማድረጋችሁን አንዱ ማረጋገጫችሁ ቋንቋ መቻላችሁ ነው። ቋንቋ ቻልክ ማለት ከህብረተሰቡ ጋር መዋሃድ ትችላለህ ማለት ነው። ስለዚህ አንተን ዲፖርት የማድረግ ምንም ጥቅም የለውም። ስለዚህ በተቻለ መጠን አንተን ሙያ አስተምሮ ማን ፓወር መቀየር ነው የሚሻለው። ያንን ደግሞ ማድረግ የምትችለው የቋንቋ ሰርቲፊኬቶችን ማቅረብ ስትችል፣ ኢንተግሬት ማድረግን አንዳንድ ቦታዎችን መስራትን ቼክ ማድረግ ስትችል በፔቲሲዮን ፈርፋረን በየላንድ ቡንደስሌንደሩ አለ። ለምሳሌ ባይሽፒል እንውሰድ። ቤዝቫይ ካለ ቤዝቫይ ቢአይንስ ካለ እንደዚህ ሰርቻለሁ፣ እንዲህ ግብር ከፍያለሁ፣ እንዲያርግ ያለው ወንጀል የለብኝም፣ በጣም ኢንተግሬት አድርግ ያለው የሆነ ፍራይን ውስጥ አባለኝ ምናምን ጀርመኖች እንዲያውቁኛል፣ በአካባቢ እንደዚህ ሰላማዊ ሰው ነኝ ምናምን የሚባሉ ነገሮችን አጽፎ ወደ ገሪሽት ማስኬድ ይቻላል። ኢቨን ፈርቫልቱን ገሪች ራሱ ቢወስን ወደ ላይ ማስኬድ ይቻላል።